መንፈሳዊ ፊልም ከኤል ጀምር ከቢል ጀምር ከኤል ጀምር አውስቶስ ቄሳር የሮም ንግሥተ ነገሥት በነበሩበት ዘመን እግዚአብሔር አምላክ ወደ አንዲት ቅድስት ድንግል ማርያም መላኩን ላከ። የድንግሊቱም ስም ግን ማርያም ነበር። ማርያም ሆይ አትፍሪ፣ ወንድ ልጅንም ትወልጃለሽ፣ ስሙንም ደግሞ ኢየሱስ ትዪዋለሽ። ይህ እንዴት ሊሆን ይችላል? እኔ እኮ ድንግል ነኝ። ማርያምም ፈጥና ወደ ጸነሰችበት ወደ ኤልሳቤጥ ዘንድም ሄደች። ኤልሳቤጥ ይህቴ ማርያም ልክ ገና ሰላምታሽን እንደሰማው ጽንሱ በማኅፀኔ በደስታ ዘለለ። ነፍሴ ጌታን ታከብሯለች፣ መንፈሴ በአምላኬ ወዳጄ ሐሴት ታደርጋለች። ከአሁን ጀምሮ ትውልድ ሁሉ ብፅዕት ናት ይሉኛል። ማርያምም ተገቢውን ሥርዓት ከፈጸመች በኋላ ኢየሱስን እንዳይሞት መንፈስ ቅዱስ ቃል የገባለት ሰው እርሱም አንድ ሰው ነበር። ስሙም ስምዖን ይባላል። በእርግጥ ዓይኖች ማዳንን አይተዋልና ይህም በእግዚአብሔር የተመረጠ ልጅ ነው፣ እግዚአብሔር ይባርካችሁ ብሎም ለዮሴፍና ለማርያም ልጁን መለሰላቸው። ዮሴፍና ማርያምም ኢየሱስን ይዘው አዋጅ አዋጅ አዋጅ! ሕዝብ ሁሉ ይቆጠር ዘንድ ከአውግስጦስ ቄሳር ትእዛዝ ወጥቷል። በይሁዳና በገሊላ የምትኖሩ ሕዝቦች ሁሉ ወደ የአባቶቻችሁ የትውልድ አገር ሄዳችሁ ትቆጠሩ ዘንድ ተብሎ ማርያምና ዮሴፍም የሚቆጠርበትን ቦታ ባለማግኘታቸው በከብቶች ማደሪያም አደሩ። ከብቶችን ለሚጠብቁ እረኞች የእግዚአብሔር ብርሃን በእነርሱ ላይም አበራ። እናንተ አትፍሩ፣ ዛሬ በዳዊት ከተማ ክርስቶስ የሆነ ተወልዶላችኋል፣ አትፍሩ አላቸው። እናም ማርያምና ዮሴፍም ተገቢውን ሥርዓት ከፈጸሙ በኋላ ኢየሱስም 12 ዓመትን በሞላው ማግስት ወደ ኢየሩሳሌም የቂጣ በዓል ለማክበር ወሰዱት። እርሱም ግን ኋላቸው አልተከተለም። ወደሚወደው ቤተልሔም ገብቶ ሕዝቡን ጥያቄ ምስጤ እሺ ማለች ነው ያንን እንደዚህ አይነት ጥያቄ ምስጤ የእኛ ልጅ ነው። ጌታ ሆይ ኢየሱስ ሆይ እኔና አባት እኮ ከኋላ መጠን መስሎን፣ ነገር ግን አልመጠን። ስለምንስ ከኋላ ቀረ? በአባቴ ቤት ይኖር ዘንድ እንደሚገባኝ አታውቁምንስ? አላቸው። ሄሮድስ በይሁዳ ሲገዛ፣ ጲላጦስ የሮም ንግሥተ ነገሥት በነበሩበት ዘመን፣ ሐናና ቀያፋ ሊቀ ካህናት በነበሩበት ዘመን የእግዚአብሔር ድምፅ በምድረ በዳም በመጥምቁ ዮሐንስም መጣች። ዮሐንስም ግን የኃጢአትን ስርየት ዮርዳኖስ አካባቢውን ሰበከ። እኔን እንደዚህም አላቸው፣ ተጠመቁ፣ እግዚአብሔርም በምሕረቱ ይቅር ይላችኋልና። በምድረ በዳ የሚጮህ ሰው ድምፅ እንዲህ ይላል፣ ከጌታን መንገድ አዘጋጁ፣ ይጓዝበት ዘንድም ጥርጊያውንም አቅኑ። ኮረብታውና ተራራውም ዝቅ ይበል፣ ሻካራውን መንገድ የቀና መሆን አለበትና ጠማማውን መንገድ ይስተካከል። ሥጋ የለበሰ ሁሉ የእግዚአብሔርን ማዳን ያያል። ምን ማድረግ አለብን? እናንተ የእፉኝት ልጆች እንደምን ያደርጋችሁ ዘንድ ትፈልጋላችሁ? ማንም ሁለት ልብስ ያለው አንዱን ምንም የሌለው ሳይሰስት በልግስና አይስጥ። ምግብ ያለው ምንም የሌለው ያካፍል። ንጉሥ ወይ እኛስ ቀራጮች ነን፣ ምን እናድርግ? ከሕግ ከተወሰነላችሁ በላይ አትውሰዱ። እኛ ወታደሮችስ? ማንም ሰው በሐሰት አትወንጅሉ። የማንም ሰው ገንዘብ እክፍ አትብሉ። ደሞዛችሁ ይብቃችሁ። ንገረን እስኪ፣ አንተ ክርስቶስ ነህ? እኔ አይደለሁም፣ ነገር ግን እኔ እናንተን የሚያጠምቃችሁ በውኃ ነው። አብዝቶ የሚበልጠኝ ይመጣል። እሱ በመጣ ጊዜ ጫማውን ጥፍር ፈታ ዘንድ የማይገባኝ ነኝ። በእሳትና በመንፈስ ቅዱስ ያጠምቃችኋል፣ ስንዴውንም ወደ ጉተራው ይሰበስቧል፣ የሚወገደውንም ያስወግዷል። ኢየሱስም በዮሐንስ እጅም ተጠመቀ። በኢየሱስ አምሳያም እርግብም በትከሻው ላይ አረፈች። ከሰማይም ድምፅ እንዲህ አለ፣ የሚወደው ልጅ ቢኖር ኖሮ ይኸው በእርሱም ደስ ይለኛል። ኢየሱስ ከዮርዳኖስ ሲመለስ ዕድሜውም 30 ዓመትም ነበር። እዛን ማግስት ግን ምንም አልበላም። በዲያብሎስ እጅም ተፈተነ። 40 ሌሊትም ጾመ። ዲያብሎስም ምንን እንዲህ አለ፣ አንተ የእግዚአብሔር ልጅ ከሆንክ እስኪ ይህንን ድንጋይ ዳቦ አድርግና ብላ። በመጽሐፍ ሰው በእግዚአብሔር ቃል እንጂ በእንጀራ ብቻ አይኖርም ተብሎ ተጽፏል። ዲያብሎስም ኢየሱስን እንዲህ አለው፣ ይህ ሁሉ ስልጣንና ክብር ለእኔ ተሰጥቶኛል፣ ለሚወደው ለማንም እሰጠዋለሁ። አንተም ለእኔ ብትሰግድልኝ ሁሉ ለአንተ ይሆናል። በመጽሐፍ ለእግዚአብሔር አምላክ ብቻ ስገድ፣ እርሱንም ብቻ አምልክ ይላል።
ዳቢሎስም ኢየሱስን ወደ ረጅም ቤተልሔም አውጥቶ ዓለምን መንግሥት ሁሉ አሳየው። እግሮቼም በጫማ ይሰናከሉ ዘንድ መላእክትም ያነሱሃል ተብሎ ተጽፏል። አንተ የእግዚአብሔር ልጅ ከሆንክ እስኪ ራስህን ከዚህ ቆርጣች ውረድ። በመጽሐፍ እግዚአብሔር አምላክህን አትፈታተነው ተብሎ ተጽፏል። ኢየሱስም ተገቢውን ስርየት ከፈጸመ በኋላ በይሁዳ የምትገኝ ወደ አንዲት ቤተልሔም ገብቶ ሕዝቡን ሰላም ሰላም ሰላም፣ እነርሱም ከነቢዩ ኢሳይያስ መጽሐፍ እንዲያነብም ጠየቁት። እርሱም ተነስቶ አነበበላቸው። እንደዚህም አላቸው፣ የጌታ የእግዚአብሔር መንፈስ በእኔ ላይ ነው፣ ለድሆች ወንጌልን እሰብክ ዘንድ፣ ለዕውሮች ማየትን አውጅ ዘንድ፣ የተጠቃችውን ጌታን አሰማ ዘንድ ልኮኛል። ይህ ዛሬ በጆሮአቸው የሰማችሁት ቃል ትንቢቱ ዛሬ ተፈጽሟል። እንዴት ሊሆን ይችላል? ይህንማ መፈጸም የሚችለው መሶ ብቻ ነው። ሐኪም ሆይ ራስን አድን፣ በሰው ሀገር አደረግከውን በገዛ ሀገር አድርጉልኛላችሁ እላችኋለሁና። መሲህ በገዛ ሀገሩ አይከበርም። ኢየሱስን ሊወረውሩት ወደ ገደል አፋፍም አቀረቡ። እርሱም ግን በእነርሱ አጠገብ አልፎ ጉዞውን ቀጠለ። በጥፍናውም ሮሚያኖች አገሪቷን ከበው ስለነበር መሲሁ መጥቶ እንዲያድናቸው አውቁ ነበር። ሰላም ለአንተ ይሁን ስምዖን፣ ሰላም ለአንተ ይሁን ጌታ ሆይ፣ እስኪ አንዴ ጀልባህን ፈቀቅ ታደርግልኝ? እሺ ወይ ጌታ፣ ይኸውና መምህሩ እኮ መጥቷል። ጌታ ሆይ አስተምረን፣ በቃልህ ተናገረን። ሁለት ሰዎች ለመጸለይ አስበው ወደ ቤተልሔም መጡ። አንደኛው ፈሪሳዊ ነው፣ አንደኛው ግን ቀራጭ። ይህ ፈሪሳዊም ተለይቶ እንዲህ ብሎ ጸለየ፣ አቤቱን እግዚአብሔር ሆይ ነን እንደ ቀማኞችና እንደ ዘራፊዎች፣ እናም እንደዚህ ቀራጭ ስላደረከኝ አመሰግናለሁ። በሳምንቱ 2 እጾማለሁ፣ ከሚያገኘውም አስራት አወጣለሁ። ይህ ቀራጭ ግን በሩቅ ቆሞ ዓይኖቹን እንኳን ሲመላለስ አይወድም። ደረቱን እየደቃ አቤቱ እግዚአብሔር ሆይ እኔ ኃጢአተኛውን ማረኝ እላችኋለሁና ከፈሪሳዊ ይልቅ ይኸኛው ጻድቅ ሆነ። እንዲህ ራሱን ከፍ የሚያደርግ ዝቅ ዝቅ ይላል፣ ራሱን የሚያወርድ ከፍ ከፍ ይላል። መቼስ እግዚአብሔር መንግሥት ለእንደዚህ አይነቱ ናት። እስኪ ወደ ጥልቁ ባህር መረቦቻችሁን አሳ ለሚያስጣሉ፣ በዛም አሳ ታገኛለህ። ኦፓይ ጌታ ሆይ ከጠዋት ጀምሮ እኮ ስንለፋ ምንም አልያዝንም። ግድ የለም ጣሉ። አንተ ካልክ ግን በስምህ መረቡን እንጥላለን። ስምዖን፣ ያዕቆብ። በዛም መረቡን ሙሉም አሳም ናት። ኢየሱስ ጌታ ሆይ ኢየሱስ ይበቃችኋል። ጌታ ሆይ ኢየሱስ እባክህ ከኔ ራቅ፣ እኔ ኃጢአተኛ ሰው። አይዞህ ጴጥሮስ፣ ከዚህ በኋላ ሰው አጥማጅ ትሆናለህ። ይብቃኛል።